بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا ሃይማኖታችን መሰረታዊ የሆኑ ጥያቄዎችን እያነሳን ነው። ዛሬ የምናነሳው ጥያቄ ምንድነው? አንድ ሰው የሚሰራው ዒባዳ ወይ ስራ ተቀባይነት እንዲኖረው መስፈርቶች አሉ። እነሱ እናያለን። የመጀመሪያው መስፈርት ኢኽላስ ነው። እሱ ምንድነው? አንድ ዒባዳ ስንሰራ አምልኮ ስንሰራ ለአላህ Subhanahu Wa Ta'ala ብቻ ስንል መሆን አለበት የምንሰራው ማለት ነው። ምክንያቱም ሌላ አስበንበት ስራ ከሰራን አላህ ዘንድ ተቀባይነት የለውም። ሶላት ትሰግዳለህ፣ ሶላት የምትሰግደው አላህን ፈርተህ ከአላህ ደሞዝ ፈልገህ ከአላህ አጅር አገኛለሁ ብለህ የሱን ቅጣት ፈርተህ ነው እንጂ ሌላ ነገር አገኛለሁ ሰው ስላየህ፣ አጎት ስላየህ፣ አባት ስላየህ ጎበዙኛል ብለህ ከሰራው አላህ ዘንድ ተቀባይነት የለውም። ስለዚህ ስንሰራ ምን ማለት አለብን? ኢኽላስ ሊኖረው ይገባል። ለአላህ ብቻ ብለን መሆን አለበት የምንሰራው ማለት ነው። طيب ሌላው ደግሞ ዋናው መስፈርት ምንድነው? በአላህ Subhanahu Wa Ta'ala የሚያምን መሆን አለበት። ይሄን የሚሰራው በአላህ የሚያምን ሰው መሆን አለበት፣ ሙስሊም መሆን አለበት። በአላህ አንድነት የሚያምን ሰው ነው። ሽርክ የሚሰራ ሰው ማንም ስራ ምንም አይነት ስራ ቢሰራ ትርጉም የለውም። ካፊር ክርስቲያን ሆኖ አይሁድ ሆኖ ሶላት ቢሰግድ ረመዳን ቢጾም ተቀባይነት የለውም፣ ትርጉም የለውም። በመጀመሪያ ምን ማድረግ አለበት? በአላህ አንድነት ማመን አለበት። በአላህ Subhanahu Wa Ta'ala አንድነት የሚያምን ነው። ካልሆነ ተቀባይነት የለውም አላህ ዘንድ ማለት ነው የሚሰራው ስራ። طيب ሌላው ደግሞ ሶስተኛው መስፈርት ምንድነው? ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ጋር የገጠመ መሆን አለበት የምትሰራው ስራ። ከነብያችን ሰለላሁ ዐለይሂ ወሰለም አስተምሮ ጋር የገጠመ መሆን አለበት። ምን ማለት ነው ይሄ? አንድ ሰው ለምሳሌ ተነስቶ ዝም ብሎ የፈለገውን ቢሰራ የፈለገውን ዒባዳ አምልኮ ቢሰራ ተነስቶ ያማራውን ተቀባይነት የለውም። ነብዩ ሰለላሁ ዐለይሂ ወሰለም ስራ ካላሉን ይሄን አድርጉ ብለው ካልነገሩን ዝም ብለን ከመሬት ተነስተን ቆይ የሰራ ነው ተቀባይነት የለውም። 5 ወቅት ሶላት እንሰግዳለን፣ ነብዩ ሰለላሁ ዐለይሂ ወሰለም አዘውናል፣ አላህ Subhanahu Wa Ta'ala አዘውናል፣ አጅር እናገኝበታለን። ጾም ታዘናል፣ እንጾማለን፣ አዘውናል፣ አጅር አለን። ካልሆነ ግን ዝም ብለህ ከመሬት ተነስ የራስህ ስራ ብትሰራ ለምሳሌ 5 ሶላት ዋጅብ አለ፣ 6ኛው ዋጅብ አለ ብለህ ብትሰራ አላህ ዘንድ ተቀባይነት የለውም፣ እንደውም ወንጀለኛ ነህ። ስለዚህ ስራ ተቀባይነት እንዲኖረው 3 መስፈርቶች አሉ። አንደኛውና ዋናው የመጀመሪያው መስፈርት ምንድነው? በአላህ ማመን አለብህ፣ የተውሂድ ሰው መሆን አለብህ፣ በአላህ አንድነት የምታምን ሙስሊም መሆን አለበት። ካልሆነ ማንኛውም ዒባዳ ሰራ ትርጉም የለው። ሁለተኛው መስፈርት ምንድነው? ኢኽላስ መኖር አለበት። የምትሰራው ስራ ለአላህ ብቻ መሆን አለበት። ሌላ ነገር ፈልገበት ሳይሆን የዱንያ ጥቅም ፈልገህ ምናምን ሳይሆን የዩልኝ የስሙልኝ ሳይሆን ለአላህ ብለህ መስራት አለበት። ሶስተኛው ደግሞ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አላህ Subhanahu Wa Ta'ala ያዘዘው አምልኮ መሆን አለበት። ዝም ብለህ በራስህ ተነስተህ ያማራህን ከሆነ የምትሰራው አላህ ዘንድ ተቀባይነት የለውም። ወላሁ አዕለም። ሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሐቢሂ አጅማዒን።